የስኳር ህመም እንዴት የኩላሊት በሽታን እንደሚያመጣ ያውቃሉ? የስኳር ህመም ስር የሰደደ የኩላሊት በሽታን ከሚያመጡ ዋና መንስኤዎች ውስጥ ቀዳሚው ሲሆን መቆጣጠር ያልተቻለ የስኳር በሽታ ለረጅም ጊዜ ከፍተኛ የሆነ የስኳር መጠንን በደማችን ውስጥ በማምጣት ይህም ደግሞ በደማችን ውስጥ በሚገኙ ፕሮቲኖች ጋር ያለምንም ኢንዛይም እንዲጣበቅ ወይም ደግሞ ግላይኬት እንዲያደርግ እድሉን በመፍጠር ይሆናል። ይህም ነን ኢንዛይማቲክ ግላይኬሽን የሚባለው ፕሮሰስ ከጊዜ ሂደት በኋላ ግሉኮሱ አድቫንስድ ግላይኬትድ ኢንድ ፕሮዳክትን በመፍጠር ይህም ግሎሜሩለስ በሚባለው የኩላሊት የደም ቱቦዎች ግድግዳ ላይ ሄዶ በመለጠፍ ለረጅም ጊዜ ጉዳት በማድረስ ይሆናል። ይህም ከጊዜ ሂደት በኋላ የኩላሊታችን የስራ ወይም ፊልትሬት የማድረግ ስራን በማስተጓጎል ኩላሊታችን ያለአግባብ ፕሮቲኖችን በሽንታችን እንዲወጡ ያደርጋል። ይህም ሲሆን ደግሞ ሽንታችን በአሮፋ የተሞላ ይሆናል። ሰውነታችን፣ ፊታችን ወይም እግራችን ማበጥ ይጀምራል። እንዲሁም ከፍተኛ የድካም ስሜት መሰማት ይጀምራል። ስለዚህ ስኳር ያለብን ሰዎች ኩላሊታችንን በአግባቡ ሬጉላርሊ ቼክአፕ ማድረግ አለብን።